ኦኬ የት ናቸው? የት ናችሁ እናንተ? የት ናችሁ? አው የት ማለት አዲስ አበባ ውስጥ ናችሁ? ይቅርታ ማዘር አይደለም፣ ወደ ገጠር ነው። የት ነው ትገጠር ማዘር? እናቴ ንገሩኝ። ኬላ፣ ወደ ኬላ ነው። እሺ ማዘርዬ በቃ እግዚአብሔር ያጽናችሁ። ነገ ስንት ሰዓት ነው ቀብራቸው? 7 ሰዓት ነው። በቃ ምናልባት እሷ የምትደርስ ከሆነ ትንሽ ጠብቋትና ትንሽ ስለተጎዳች እርሟን እንድታወጣ። እሺ በቃ እንደማንም ብላችሁ ሸኟት። ችግር የለም እንሸኛለን። ስለዚህ ያቆዩት ቢያቸው አቆዩላት። ማዘር ማን አለ አጠገቦት? እርሶ እንደው ማን አለ አጠገቦት? ሰው አለ? ማንም የለም አጠገቦት። አንድ ሰው ካለ ቢያገናኙኝ። ላገናኘሽ? አዎ አገናኙኝ። ማዘር ካላገናኙ ያቆዩላት። ቤተሰብ የቤተሰብ አካል ወይ ወንድሟ ነው እህቷ ወይ የቤተሰብ አካል ወንድሟ ወይ እህቷ አጠገቦት ቤተሰብ አካል ማዘር አጠገቦት ካለ አንድ ሰው ያገናኙኝ እባክዎት። ሄሎ እግዚአብሔር ያጽናችሁ። ደህና ነኝ። ማን ልበል አንተ? የለቅሶ ኢሞጂ አትላኩ። ወንድሟ ነህ ለስንታየው? አዎ መለሰ ነኝ። እሺ መለሰ አንድ ነገር ያው እኛ ኖርማሊ የለቅሶ ኢሞጂ የሚልከውን ሚውትሽ የምናደርገው አባቴ አይኑ እንዲያው ቀብሩ የለቅሶ ኢሞጂ የምታደርጉት ሚውት ሆኖና ቆዩትና እኛ ማለት አቆዩ ሲሉት ነው። ማሲ ሚውት አርጊ። መሲ ቆይ ሚውት አርጊ። አንቺ መሲ አንተና እንዴ ጠብቃው ታደርጉላት ሚውት። እሺ የለቅሶ ኢሞጂ አንድ ሰው ይላክ። አትላኩ። ካላሳውን የለቅሶ ኢሞጂ ሳይሆን የምትልኩት ብር ነው የምታግዟት። ቲኬት ቆርጣ ወደ ሀገሯ እንድትሄድ ብር ታግዟታላችሁ። በጣም ካላስ አትላኩ። የለቅሶ ኢሞጂ ፔጁ እንዲዘጋ ነው። አትላኩ። አዝናችሁ ከሆነ ራሱ እችላኩ። ያው ተሰምቷችሁ ከሆነ እችላኩ። ቻት አዘጋ ጋይስ በቃ ቲኬት ይቆርጥላታል። በቃ ይመስለኛል እንደዛ። ግን ረጁ የት ነው ያለው? የላትም እንዴ? ሰው ቤት ነች እኮ መዳም ቤት። ማዳም ቤት ናት ታዲያ ፍሬዘር። አዎ እያለችኝ ያለችው ስንቴ። አንዴ ይቅርታ፣ አንዴ ፍሬዘር ሚውት አድርጉ። ስንታየው እሺ ስንታየው አንዴ ተረጋጊና እንድንተባበርሽ ከፈለሽ አውሪ ወንድምሽን። ሰው ህዝብ እየሰማክ ስለሆነ ወንድሜ በወራት ያለበት ነው። ሚውትሽን ፍቺ ስንታየው አንዴ እሺ ወይ አዋሪ አንዴ ተረጋጊና አውሪው ስንታየው። በቃ ወንድም በቃ ለቀብር እንድትደርስ እናደርጋታለን። እሺ በቃ እኔ ካንተ ጋር እኔ እደዋወላለሁ። እሺ እሺ በጋዜጣቸው በዚህ እንደሱ 7 ዓመት የሰራሁት ባዶ አድርገውኝ ድጋሚ እናት አባቴሽ ሽማግሌ ናቸው፣ እጥራቸዋለሁ እንክብካቤ የሚያስፈልጋቸው። እኔ መጨረሻ ልጅ ነኝ። ማሬ አባቴ መሬት ሽጦ ጠንካራ እንደሆን ድጋሚ ላከኝ። ይሄ እኮ ማውራት አይጠበቅም ነበረ። ወንድሞቼ ተቀባብሎ 7 ዓመት ይኸውልሽ ማሬ እግሬ እንዲያስሬ ነው ያለሁት። ግን አባቴ ለትንሽ ወር ነበረ አባቴ ለውጤን ላይ ነበረ ቀደመኝ። እነኚህ እኮ አሁን ጋቢ ለብሰው አብያ ይላሉ። እኔ ግን በማስራውን ባደርገውኛል። እነሱ ያደርጋሉ። ባያደርጉም እነሱ ባያደርጉም ይበሉኛል።